ጌታ በግል ያስተማረኝን የአምላክን ቸርነት እንዳስታውስ ያደረገኝን ክፍል ነው ማካፍላችሁ። መዝሙር 116 ውስጥ ነው የምንቆየው ዛሬ። ከ1 እስከ 19 ነው ክፍሉ ያለው። በጣም አምላክ ላደረገለት ውለታ ቸርነት ምን እንደሚመልስ ግራ ግብት ያለው ዘማሪ ነው እዚህ ክፍል ላይ የምታዩት። ምን ላርግ፣ ምን ልሁን፣ ያደረክልኝ ብዙ ነው፣ እኔ ምን ብከፍልህ ነው ምረካው ብሎ የሚጨነቅ አንድ ዘማሪ እዚህ ውስጥ ታያላችሁና ቁጥር 12 ነው የምናነበው። ከላይ ጀምረን በኋላ ወደ ላይ ወደታችም ስለምንሄድ እንነካዋለን። ግን ቁጥር 12 ላይ መዝሙር 116 ነው ያለነው። ቁጥር 12 ላይ ስላደረገልኝ ሁሉ አሜን ለእግዚአብሔር ምን እመል ጥያቄ ነው። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? እንጸልያለን በጌታ ፊት። አባት ሆይ ክብር ላንተ ይሁን፣ እናመሰግናለን። ምን እንደምንመልስ አናውቅም። ያደረክልን ብዙ ነው። ምን ብናረግ እንደምንረካ አልገባንም። እንጠይቃለን፣ ምን እናርግ ጌታ ሆይ እንላለን። ስለ ታላቅነትህ ክብር ላንተ ይሁን፣ ስለ ቸርነትህ ክብር ላንተ ይሁን። የአምላክ ሕልውና እዚህ ቤት አለ። እናንተ የረዳው ህዝብ ነው የተሰበሰበው። ኢየሱስ ያድናል። ጌታ ሆይ ክብር ላንተ ይሁን። እናመሰግንሃለን፣ እናከብረሃለን። የቤታችን ውበት ነህ አንተ፣ ስምህ ይባረክ። የዚህ ቤት ደጀን ነህ፣ ዋርካ ነህ፣ ክብር ነህ። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። እናመሰግንሃለን። ደግሜ ላለው እናመሰግንሃለን። አዶናይ እናመሰግንሃለን። ኤልሻዳይ እናመሰግንሃለን። የሚሰማ ጆሮ ያለው ይስማ። እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን በክርስቶስ ኢየሱስ ስም። እልልታ ጭብጨባ ለጌታ እናምጣና ረፍ ትላላችሁ። ጌታ ኢየሱስ ይባርካችሁ። እንደ እግዚአብሔር ያለ ማንም የለም። በጣም በዚህ በዓላችን ቀን ጌታን ከፍ እናደርገዋለን። በቃ እዚህ ቤት የሚደምቀው አንድ ጌታ ብቻ ነው። ኢየሱስ ያድናል። አንድ ጌታ የሚደምቀው እሱ ነው። እዚህ ክፍል ላይ የመዝሙረኛው ዝማሬ እስራኤል ከግብጽ በወጡ በጣም ዝነኛ ዝማሬ ነው ይባላል። አንዳንድ መጽሐፎቹን ሳይ አንዳንድ በዚህ ቦታ ላይ የተጻፉትን ስመለከት ይሄ በጣም ዝነኛ ዝማሬ ነው። በተለይ እስራኤላውያን ከግብጽ የወጡበትን የፋሲካን በዓል በሚያከብሩበት በየዓመቱ ምንም ይሉት የሚዘምሩት ዝማሬ ነው ይላሉ። እሱ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ራሱ በመጨረሻው የጌታ የራት ምሽት ጊዜ ከደቀ መዛሙርቱ ጋራ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ምን አሉ ወጡ ስለሚል የዘመሩት ዝማሬ ይሄ ነው ብለው የሚናገሩ ጽሁፎችን አቻሉ። በእርግጥ መጽሐፉን ስታዩት ዝማሬውን ስታዩት በጣም ልብ ይነካል። ከቻልኩ እንዴት አድርጌ ውስጣችሁ እንደማስቀምጥ ነው ጌታ ሆይ እርዳኝ ያልኩት። ዛሬ ከኔ በላይ የሚናገር ኢየሱስ ያድናል። ውስጣችሁ ሚስል ጌታ አለ። ሃሌሉያ። ስለዚህ ጸሐፊው ወይም ዘማሪው ሲጨነቅ ነው የምታዩት። ጌታ ሆይ ምን ላድርግ፣ ምን ልሁን ነው እንትኑ ራሱ ስታዩት። ያደረክልኝ ብዙ ነው፣ ምን ላድርግ ነው አይደለም? ጥያቄ አይደለም? ምን ልሁን ጌታ ሆይ በፊት እንዴት ልሁን ነው። በጥያቄ የተሞላ ነው። ስላደረክልኝ ነገር በሙሉ ላንተ ምን ልመልስ ነው። ግራ ግብት ብሎት ምን ይዤ በፊትህ ልቅረብ ነው። እንደዚህ ለሚያስደንቀን አምላክ፣ ምርኮ ለሚያካፍለን ጌታ፣ በየዓመቱ ለሚያሻግረን እግዚአብሔር፣ ቤታችንን ለባረከ ሕይወታችንን ለባረከ አምላክ ምን እንክፈለው ነው መንፈሱ። ምን እንስጥህ አዶናይ፣ ምን ብንሰጥህ ሊናችን ይረካል፣ አንተም ደስ ይልሃል ነው መንፈሱ። በእውነት አንዳንዴ የምታደርጉት ነገር ጥፍት ሲላችሁ ጮኻችሁ አታውቁም? እልልታ ጨምራችሁ አታውቁም? ኢየሱስ ያድናል። እንዲህ አይነት መንፈስ ውስጥ ሲገባ ልክ ይሄ ዘማሪ ምን ላርግ፣ ምን ልስጥ። ሰው ቢሆን ይወጣላል ትንሽ እግዚአብሔር የምትነካው ቢሆን፣ የምታናግረው ቢሆን፣ አጠገብ ቁጭ የምታደርገው ቢሆን የሆነ ነገር አድርገህ ሊወጣል ይችል ይሆናል። ሐሳቤ ገብቷችኋል? ትንሽ የሆነ ነገር አድርገህ ይወጣል። ምናልባት ሰው እኮ ቢሆን ውለታውን ይዋለልህ ስል በሞቆሃ እግሩን አጥበህ ፍቅርህን ልትገልጥ ትችላለህ። ወይም ደግሞ እንደ አገርህ ወይም እንደ ባህላችን ሁኔታ ወፍራም ጋቢ ምን ብለህ ደርበህ ኩታ ደርበህ ታከብራለህ። ቤተሰብ ደግሞ ከሆነ ብዙ ውለታ የዋለልህ አትሊስት የምታገባ ቀን የምታገቢ ቀን ሸብረክ ብዬ ጎንበስ ብዬ እግር ምን ብዬ ስሜ አክብሬ ሊወጣልኝ ይችላል።
ትንሽ አቅም ደግሞ ካለህ ደግሞ የፓሪስም የለንደንም ውድ ሽቶ ገዝተህ ምን ታደርጋለህ? ታበረክታለህ እኮ። ለአምላክ ምን ልትሰጠው ትችላለህ? ምን ልትከፍለው ትችላለህ? ምን ብታደርግ ነው ለአምላክ የሚሆነው? እንዲህ ነው የሚጠይቀው። ግብግብ ያለ ዘማሪ ታውቃለህ? ምን ላድርግ የሚል የሚጨነቅ ላንተ ምን በከፍል ነው ጌታዬ እምረካው የሚል ሰው ታውቃላችሁ? ዛሬ በዚህ ጉባኤ ለአምላክ የምንሰማውን ነው ማሳያችሁ። ኢየሱስ ያድናል። ምክንያቱም እንደዚህ አይነት መንፈስ ነው ያለው። እንዲህ የሚጨነቅ ሶሳይቲ እንፈጥራለን። ለአምላክ ላንተ ምን ልስጥ የሚል የሚንገበገብ በፍቅር የሚቃጠል ውስጡ ግብግብ ያለው የአምላክን ነገር ቆጥሮ አምላኬ ላንተ ምን ብሰጥ ነው የሚል አይነት ማህበረሰብ ነው የምንፈጥረው ዛሬ። ኢየሱስ ያድናል። ስለዚህ በቃ ተጨንቆ ያወጣውን 2-3 ፖይንቶች መጨረሻ መውጫዬን ነግራቸዋለሁ። ግን ያደረገለትን ነገር ሲያወራ በጣም በእርግጥም ልብ ይነካል። ይኸውላችሁ ቁጥር 1 እና ቁጥር 2 ላይ ጥቅል ነው ስታዩት፣ ክፍሉን በጥቅል የተቀመጠ ነው። ከቁጥር 3 ጀምራችሁ እስከ 19 ስትሄዱ ተብራርቶ የተቀመጠ ነው። አብራርቶ ሲያስቀምጠው በእርግጥም ግራ ቢገባው አትፍረዱበት። ጭንቅ ቢል ቢንገበገብ አምላኬ ላንተ ምን ላድርግ ብሎ በፍቅር ቢሰክር ምንም አትፍረድበት። ምክንያቱም የሆነለት ነገር እጅግ በጣም ብዙ ነው። ዛሬም ለኛ ያልተናነሰ አድርጓል አምላክ። ስሙ ለዘላለም ይባረክ። ያልተናነሰ አድርጓል። ምክንያቱም እንዳደረገ በጣም እርግጠኛ ነኝ። ሲጀምር ክፍሉ አይታችኋል። ጥቅሉ ቁጥር 1 ላይ እግዚአብሔር የልመናዬን ድምፅ ምን ብሏል? ሰምቷል። የልመናዬን ድምፅ ምን አድርጓል? ሰምቷል። ሌላው በሙሉ አይብራራ ከፈለክ። እቺ ብቻ ታዘልላለች። እቺ ብቻ ጮህም አይወጣልም። እግዚአብሔር የልመናዬን ድምፅ ምን ብሏል? ጮክ ብላችሁ ሰምቷል። እንደዛ ብቻ ደግሞ እንዳታቆሙት። ሁለተኛውም የመጀመሪያውን የሚደግፍ ሐሳብ ነው፣ ግን በፍቅር የቀረበ ነው። ምክንያቱም ሁለተኛውም ጆሮውን ወደኔ ምን ብሏል? ይኸውላችሁ እግዚአብሔር የልመናዬን ድምፅ ምን ብሏል? ሰምቷል። ደረቅ ሐቅ ነው፣ የሚሰማ አምላክ ነው። እቺኛው ደግሞ ፍቅር ነች። ጆሮውን ወደኔ ምን ብሏል? እንደዚህ አየህ። ምክንያቱም ዝም ብሎ እኮ ሰንበዲ እንደ ጅብራ ቆሞ እየሰማውክ ነው ሊል ይችላል። ይሄኛው ግን ይለያል። አምላክ ዘንበል ብሎ አቴንሽን ሰጥቶ ጆሮን ከደን። ኢየሱስ ያድናል። ይኸውልህ አንተ የምታመልከው አምላክ ልመናን የሚሰማ ብቻ ሳይሆን ጆሮን ዘንበል የሚያደርግ ድንቅ አምላክ እንደምታመልክ ታውቃለህ። የእግዚአብሔር ሕልውና እዚህ ቤት አለ። ድምፄን የሰማ አምላክ ስሙ ይባረክ። ከምሬ እላችኋለሁ የእኛ አምላክ የሚሰማ አምላክ ነው። የእኛ አምላክ የሚያዳምጥ አምላክ ነው። ይኸውም በደንብ አቴንሽን ሰጥቶ እየሰማሁ ነው ብሎ እንደሚያዳምጠኝ እንድታውቅ ብሎ ደግሞ ዘንበል ብሎ ጠጋ ብሎ አቤት ጌታ አረ ለዘላለም ስሙ ይባረክ። እንዲህ አይነት አምላክ ነው የምናመልከው። ይኸውላችሁ ጸሐፊው ሲጀምር ዘማሪው ሲጀምር እግዚአብሔር የልመናዬን ድምፅ ምን ብሏል? ሰምቷል። ጆሮውን ወደ እኔ ምን ብሏል? አዘንብሏል እያለ በጥቅል ጀምርና ወደ ዝርዝር ሐሳብ ሲመጣ ግን ኦ ማይ ጋድ ወደ ዝርዝር ሐሳብ ሲመጣ አቤት ያደረገለት አቤት ያደረገልን አዶናይ ውለታው ክብሩ ኦ ማይ ጋድ። ይኸውላችሁ ሲጀምር በጣም የሚገርመው ገና ሲጀምር አስደንጋጭ በሆነ መንገድ የጀመረው አንተ እኮ ከየት እንዳወጣኝ ላውራ ልዘምር ብሎ ሲጀምር ቁጥር 3 ላይ የሞት ጣር ያዘኝ አይደል? የምን ጣር? ይኸውልህ የሞት ጣር ያዘኝ፣ የሲኦል ህመም ምን አለኝ? አገኘኝ። ይኸውላችሁ የሞት ጣር ምንድን ነው? አንተ እኮ ጌታ ከሞት ጣር ነው ያዳንከኝ። የሲኦል እኮ ህመም አግኝቶኝ ነበር። ከዚህ ጉድ ነው ያወጣኝ አዶናይ። ለዘላለም ስምህ ይባረክ። የሞት ጣር ምንድን ነው? የሞት ጣር ምንድን ነው? አንዳንድ ጊዜ ሰው ሊሞት ሲያጣጥር በሙሉ አይናችሁ እንኳን ማየት ከብዷችሁ ለጨረፍታ አይታችሁ ሊሆን ይችላል። የሞት ጣር ሰው ሲያጣጥር ለሞት ሲያጣጥር አይተሃል? እንደዛ አይተዘግንኖ ወይ ጌታ ሆይ እባክህ እንዲህ ከሚያጣጥር ምን ይበል ውሰደው ብላችሁ ወጣችሁ ሊሆን ይችላል እኮ። እኔ ዘማሪው ነው የሚለው የሞት ጣር ውስጥ ነበር፣ ኮማ ውስጥ። አዶናይ ከዚህ ጉድ ነው ያወጣኝ፣ ከዚህ ማዕት ነው ያወጣኝ። ኢየሱስ ያድናል እያለ ነው የሚያወራው። የሲኦልማ ህመም የሚለው እኔ ሊገባኝ አይችልም። የሞት ጣር መቼም እዚሁ ስለምናይ ነው። የሲኦል ህመም ደግሞ አገኘኝ ስላለ የሲኦል ህመም ከዚህ የበለጠ የጠለቀ ነገር ነው። እኛ እኮ የተደረገልን ህዝብ ነን። አምላክ የረዳን ህዝብ ነን። ከጣር ያወጣን ህዝብ ነን። የሞታችን የሰበረ ኢየሱስ ያድናል። ሞቴን የሰበረ ጌታ
ለዘላለም ስምህ ይባረክ። ልልታ ጭብጨባ ለጌታ ለዘላለም ሞቴን የሰበርክ ሲኦሌን ያጠፋ እምወድ ማከብር ስምህ ኢየሱስ የተባለ ለዘላለም ስምህ ብሩክ ይሁን። እንደዚህ ነው የሚለው። አያችሁ በቃ ግራ ቢገባው አትፍረዱበት። ምን ላርግ አንድ ከሞት ጣር የወጣ ከሲኦል ህመም ነፃ ሆኖ በእግሩ የቆመ የሆነ ዘማሪ ቆሞ ለእግዚአብሔር የሚለው ቢጠፋው አይግረም። የሚያረገው ጠፋው። በቃ ውለታ በዛ። ክብርህ ብዙ ነው፣ ያደረክልኝ ብዙ ነው። እኔ የወጣሁት ከሲኦል ውስጥ ነው የወጣሁት። ከህመምን ያዳንከኝ እያጣጣርኩኝ ነው የመጣኸው። ልመናዬን የሰማኸው ኢየሱስ ያድናል። እንደዚህ ያደረገልህ አምላክ ነው። አንተ እግዚአብሔርን እንድታደንቀው ፈልጋለሁ። በክብር ከፍ እንድታደርገው ፈልጋለሁ። አፍክ ላይ እንዲበዛ ፈልጋለሁ። ልብክ ላይ እንድታነክሰው ፈልጋለሁ። የኛ አምላክ ለዘላለም ይባረክ። ይሄ ነው ጌታ ማለት። ገብቷችኋል? እያወራ ይመጣና ግን በጥያቄ ሲዘካው እኮ ምን ልሁን፣ እኮ ምን ላርግ፣ ምን ልክፈል፣ ጌታ ምን ብል ነው ምረካው ነው መንፈሱ። እንደዛ ነው። ገብቷችኋል? በዚህ ብቻ ግን አላበቃም። አይታችኋል? ቁጥር 8 ላይ ነፍሴን ከሞት አይኔን ከምን ከንባ ሲከንባ ብሉ ከንባ አለቅስ ነበር የሆነ ሸለቆ ውስጥ። አንተ ነህ ጸሎቴን የሰማኸው። እማለቅስ ነበር፣ አንተ ነህ እምባዬን ያበስከው። አንተ ነህ ነፍሴን ከሞት ያዳንካት ጌታ። እንዴ አንተ ነህ አንደኛውን ቦታ ዙፋኑን መውሰድ ያለብህ ያዳንከኝ ጌታ። ኢየሱስ ያድናል። ነፍሴን ያዳንክ፣ እምባዬን ያበስክ፣ እምባዬን ያበስክ። እዚህ ቤት ውስጥ አምላክ እምባውን ያበሰለት ሰው አለ? ሲኦሉን የሰበረለት ሰው አለ? ኢየሱስ ያድናል። እግዚአብሔር ሰዎች ነፍሴን ከሞት ዝም ብለን ምን ዘመን ይመስላችኋል? አንዳንዶች ነው እኛ ተደርጎልን ነው፣ አምላክ አስቦን ነው፣ ሲኦላችን ተሰብሮ ነው፣ ጣራችን ተገፎ ነው፣ እንባችን ታብሶ ነው። አልፋ ኦሜጋ ኢየሱስ መጀመሪያና መጨረሻ የሌለ ያዳንከን ጨለማችን የሰበርክ ጌታ ለዘላለም ስምህ ይባረክ። እንደዛ ነው የሆነው ለኛ። ይኸውልህ እንደዛ ነው የሆነው። አሁን ዘማሪው ያደረገለትን ይቆጥርና እኮ ምን ልሁን እና ምን ላርግ ጌታ ሆይ ላንተ ምን ልመልስ እያለ የሚያረገው ጠፍቶበት ነው የሚናገረው። እና ይቀጥላል። እኔ እንደው ጥቂቱን ላሳይ ብዬ ነው እንጂ እያንዳንዱን እንድታነቡ ጋብዛችኋለሁ። ይቀጥላል። እስራቴን የሰበርክ አንተ ነህ ይላል። ይኸውላችሁ ምክንያቱም ቁጥር 13 ላይ ሰንሰለቴን ሰበር ከሚል ቃል ምንን ሰንሰለቴን ሰብረሃል ይላል። አይታችሁታል? ቁጥር 13 ላይ ኦ ማይ ጋድ ሰንሰለቴን ሰብረሃል፣ እስራቴን በጣጥሰሃል። አዶናይ ጌታ የተፈታሁት ባንተ ነው፣ እንደሚዳቀው ከዘለልኩ ባንተ ነው። የረዳኸኝ አንተ ነህ። ሰንሰለቴን የቆረጥክ አንተ ነህ። ጨለማዬን የፈታ አንተ ነህ። አጋንንቶችን የሰበርክ አንተ ነህ። መተቱን ያነሳ አንተ ነህ። ኢየሱስ ወደሃለ ሚስው አሜን ይበል። ይኸውላችሁ መጽሐፍ ሰንሰለቴን ምን ብለሃል? ቆርጠሃል፣ ሰብረሃል። ከዛ በኋላ ይጠፋዋል። ምን ላርግ ጌታ ሆይ እኮ ምን ልሁን ምን ልሁን ዝማሬ አለናል። ተጨንቆ የዘመረው ይመስለኛል። ምን ልሁን ምን ልስጥህ ጌታ ሆይ ላንተ ስላደረክልኝ ነገር ለእግዚአብሔር ምን ከፍላለሁ ምን መልሳለሁ? በዚህ መንፈስ ውስጥ ነው ሆኖ የሚያወራው። ሰንሰለቴን አንተ ሰብረሃል። በእውነት ሰንሰለቴን አንተ ሰብረሃል። እኛ እኮ ብዙ ኮተት የነበረን ህዝብ ነን። በጣም ብዙ ኮተት ነበረን። ሰንሰለቴን የቆረጥክ ስምህ ኢየሱስ የተባለ ዛሬ ማከብር ጌታ ለዘላለም ስምህ ይባረክ። አረ ሃሌሉያ። ደዛ ነው እኮ የሚለው መጽሐፍ ቅዱስ እኮ አይታችኋል። ጌታ ኢየሱስ ክርስቶስ ነው በምኩራብ ገብቶ የኢሳይያስን መጽሐፍ ሲሰጡት በተረተረ ጊዜ እኮ አይታችኋል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ምን ብሎኛል? ቀብቶኛል። ልባቸው የተሰበረውን ጠግዝ ዘንድ፣ ለተማረኩ ነፃነትን ካለ በኋላ ለታሰሩ ምንን መፈታት፣ ለታሰሩ መፈታትን የሰበከ ፈቶ ያሳየ ኤፍታ ያለ ስሙ ኢየሱስ የተባለ ያዳነን ጌታ ስሙ ይባረክ። እግዚአብሔር ሰዎች ከልቤ እላችኋለሁ ያልተደረገለት ሰው እዚህ ቤት የለም። ሞታችን የሰበረ፣ ሲኦላችን የሰበረ፣ እንባችን ያበሰ፣ ሰንሰለቴን የቆረጠ ሕያው አምላክ ለዘላለም ስሙ ይባረክ። ኮለሱ ምን ልመልስ ለሱ ለተደረገልኝ ነገር ሁሉ ምን ላምጣ ጌታ ሆይ?
በጣም ልብ የሚነኩ ቃላቶችን ይናገራል። ፕሊዝ ገብታችሁ በደንብ አድርጋችሁ አንብቡት። ቁጥር 11 ላይ ስለ ሰው ያለኝ አመለካከት ሙሉ ለሙሉ እኮ ተበላሽቶ ነበር፣ አንተ ነህ ያደስከኝ ነው። ይኸውላችሁ ቁጥር 11 በደንብ እንድትሰሙ ፈልጋለሁ። ቁጥር 11 ላይ እኔም ከድንጋጤ የተነሳ አዲስ ትርጉሙ ግራ በተጋባሁ ጊዜ ሰው ሁሉ ውሸታም ነው አልኩ ይላል። ሰምታችኋል ሐሳቡን? ምን ማለት ነው? በቃ ሚረዳኝ ሲጠፋ ግራ በተጋባው ጊዜ መሆነው ሳጣ ያንኳኳሁት በር ሁሉ አልከፈት ሲል የደወልኩላቸው ሁሉ ስልኬ አላነሳም ሲሉ ሰው ከጎኔ ሳጣ ደመደምኩ ሰው ውሸታም ነው ብዬ። እንደዚህ ሁሉ አስቤ እኮ ነበር። መስመርን ያስተካከልክ አንተ ነህ፣ የፈወስከኝ አንተ ነህ። በዚህ ግራ መጋባት ሞመንት ውስጥ መጥተህ ያዳንከኝ አንተ ነህ። አዶናይ ስምህ ይባረክ። አቤት እግዚአብሔር። ስለዚህ ሁሉ እንዲህ ነው በቃ ይሆንኩት። አንተ ሰንሰለቴን ቆርጠሃል፣ እንባዬን አብሰሃል፣ ጣሬን አስወግደሃል። ግራ የተጋባ ማንነቴን አግኝተህ ጸሎቴን ሰምተህ አድነ ሰው አድርጋ አቁመኛል። አዶናይ ስምህ ይባረክ። የተደረገለት ሰው አለ እዚህ ቤት። አምላክ ያሰበዋል እዚህ ቤት። ዋው ቤተ ክርስቲያን ስትጀምር ገና ጸሎት ሲጀምር መተን ነበር። አሁን አንዳንድ ጊዜ እኮ ገና ስትጀምር ይሆናል ትላል፣ ባይሆን ደግሞ ሊሰብሩን የተዘጋጁ ሺህ ናቸው። የማያሳፍር አምላክ፣ ለጥሳቸው ንክሻ አሳልፎ የማይሰጥ ጌታ፣ የመናፍስቱን ኃይል የሰበረ ጌታ፣ ሮቦት ያደረገን ጌታ። ቤተ ክርስቲያን አመስግኝ፣ ኢየሱስ ያድናል። እንዴ ምርኮን ያካፈለ ጌታ፣ በየ3 እና በየ4 ወራቱ በመቶ የሚቆጠር ታጠምቅ ዘንድ ነፍስን የማረከ አምላክ ጌታ። እዚህ ቤት ያልተደረገለት ሰው አለ? ያልተማረ አለ? ያልታበሰለት አለ? ኢየሱስ ያድናል። ሃይ ለዚህ ነው ይሄ ዘማሪ በብዙ መደነቅ ውስጥ ገባ። ምን ላድርግ ጌታ ሆይ አለ። እኔ እኮ አንተን ልመናዬን የሰማኸው፣ እረ መስማት ብቻ ሳይሆን አቴንሽን ሰጥተኸኛል። ጆሮህን ወደ እኔ ምን ብለሃል? አዘንብለሃል። ቀንበሬን ሰበርክ፣ ሰንሰለቴን ቆራረጥክና ጣልክልኝ፣ እምባዬን አበስክ። ሰው ሁሉ ውሸታም ነው ብዬ የሆነ በቃ መፈረጅ ሲጀምር ደስ ይኸው መጣህና አዳንከኝ፣ ህሊናዬን ፈወስክ። አሁንማ ሰው ሆኜ ተረጋግቼ እንጂ ለሰው እንኳን ክብር የለኝም። ሰው ሁሉ እንዴት አንተ ሰው ሁሉ ውሸታም ይሆናል? ምክንያቱም ሰው ሁሉ ሐሰተኛ ነው አልኩ ነው የሚለው። በቃ የሆነ ቦታ ተጎዳ። ገብቶሃል? ጉዳትን አክሞ ሰው የሚያርግ፣ ነፍስን ከሞት የሚያድን፣ ሲኦልን የሚበዘብዝ አንተን ያዳነ የቤተ ክርስቲያን ራስ ኢየሱስ ለዘላለም ስሙ ይባረክ። እናመስግነው በእልልታ ጌታን እንባርከው ከምር ዛበሶች። ሃሌሉያ። እኔ ያው ምስክር ነኝ። ጌታ ሆይ ጨለማዬን ሰብረሃል። ሃሌሉያ። ልመናዬን ብዙ ጊዜ ሰምተሃል፣ አድነኸኛል፣ ታድገኸኛል። ግራ መጋባቴን መስመሬን አቅንተ ሰው አድርገኸኛል። አንተ ባትደግፈኝ ኖሮ አሁን የሆንኩትን ልሆን አልችልም። ረዳቴ ሆይ፣ ጌታዬ ሆይ፣ አምባዬ ሆይ፣ ለዘላለም ምርኩዜ ሆይ፣ እምወድህ ጌታ ለዘላለም ስምህ ይባረክ። አሁን ዘማሪው የተቸገረው ውለታውን ደረደረ። ጸሎቴን ሰማህ አለ፣ ዘንበል አልክልኝ አለ፣ ጣሬን አነሳህ አለ፣ ሲኦሌን ሰበርክ አለ፣ ሰንሰለቴን ቆረጥክ አለ፣ እምባዬን አበስክ አለ፣ ሰው አረከኝ አለ። ብቻ ውለታውን ደረደረና እሺ ምን ልመልስ ላንተ? ምን ላንጣ? ምን ባመጣ ነው እንግዲህ እሺ የሚሆነው ላንተ ብሎ ግራ ግብት ብሎት የሆነ ጥግ ላይ ቆሞ ምን ልስጥህ ብሎ የሚጨነቅ ሰው ታውቃለህ? እንደዚህ እንድትጨነቁ ፈልጋለሁ። በፍቅር እንድትንገበገብ የዋለልህን ውለታ እየቆጠርክ ለአምላክ የምትሰጠው ነገር ጠፍቶ ዝም ብለህ ፍዝዝ ብለህ ዓይንህን ሰማይ ላይ ተክለህ እንድታይ። ኢየሱስ ያድናል። ደዛ እንዲሆን ነው የሚያስፈልገው። ውለታው ትልቅ ነው። ኢየሱስ ክርስቶስ ያድናል። እና በቃ ተጨምቆ አሟጦ 3 ነገር በቃ አረጋለሁ አለ። ገብቶሃል? ስንት ነገር? በቃ 3 ነገር፣ በ3 ነገር እገለጣለሁ። በቃ 3 ነገር መልስልሃል። መቼም ምን ልስታራ እምሰጥ ቢጠፋኝ ስንት አግኝቻለሁ አለ? 3 ነገር አግኝቻለሁ አለ። እነኚህ 3 ፖይንቶች ተናግሬ ጨርሳለሁ።
የመጀመሪያው በቃ እወድሃለሁ። ኢየሱስ ያድናል። ምንም እስቲ በሉት ጮክ ብላችሁ። ምን ልስታ ፈሪዳ ላመጣ ቀንዱ ያልከረከረ አዲስ ጠቦት አምጥቼ አላርድ። አዲስ ኪዳን ነው። ኢየሱስ ወዳለው ኢየሱስ ወዳለው ጌታ ሆይ እወድሃለሁ። ደምደኛል አንተ ትውልድ ቁጥር 1 ላይ እኮ አስቀምጧል። የልመናዬን ድምፅ ሰምቷልና እግዚአብሔርን ምን አልኩት? ወደድኩት። እስቲ ወደድኩት በሉ። ወደድኩት፣ ወድሃለሁ። በቃ ሌላ ማረገው ቢጠፋኝ ይሄንንማ እችላለሁ። ደግሜ ደግሜ እወድሃለሁ። የሚሰማ ጆሮ ያለው ይስማ። ድምፄን ጮክ አድርጌ እናገራለሁ። አቤቱ ጉልበቴ ሆይ ወድሃለሁ። የሚሰው አሜን ይበል። አረ ደግሜ እወድሃለሁ። ይኸውልህ እኔ እኮ ፍቅር ማክሰው አልነበርኩኝም። አሁን ግን ነዘረኝ፣ ውስጤ ገባ፣ ተንተከተከ፣ በፍቅር ተቃጠልኩ። ማመጣል ደግሞ አጣው። ቢቸግረኝ ድምፄን ከፍ አድርጌ እናገራለሁ። እወድሃለሁ። አንተ ትውልድ ኢየሱስን ትወድ ይሆን? አይ ዶንት ኖ። ያዳነን ጌታ፣ ጨለማን የሰበረ ጌታ፣ ግራ መጋባትን ካንተ ያነሳ፣ ግራ መጋባትን ያነሳ፣ ሲኦልን የሰበረ፣ ሌጊዮንን ካንተ ገዝጾ ሰው ያደረገ፣ ቅዱስ የመንፈስ ቅዱስ ማደሪያ ያደረገ ኢየሱስ ክርስቶስ ያድናል። ምን ልስጥ ጌታ ሆይ፣ ምን ልስጥ ጌታ ሆይ። ወድሃለሁ። የሚሰው አሜን ይበል። ወድሃለሁ። የሚሰው አሜን ይበል። እናንተ እግዚአብሔር ሰዎች ከልባችሁ ኢየሱስን ውደደው። ይኸውልህ እሱ ነው ጌጥህ፣ እሱ ነው ክብርህ፣ እሱ ነው ሰው ያደረገህ። አውራው፣ ተጫወተው፣ የምትችለውን በሙሉ አድርግ። ለሱ የምታመጣው ነገር የለም፣ መስዋዕት የለም፣ ምንም ኮተት የለውም። የኛ ክርስትና በአንድ ነገር ግን ይገለጣል። ኢየሱስ ወድሃለሁ፣ ጌታ ወድሃለሁ። እግዚአብሔር ሰዎች አንዳንድ ሰዎች ኢየሱስ የሚለው ስም ሲጠራ ይረብሻቸዋል፣ አይመቻቸውም፣ ይጣሉሃል። መጥተው ድንገት ኢየሱስ ስትል በጣም ደስተኞች አይደሉም። እናንተ ደስተኛ የምትሆኑበት ዘመን ይመጣል አምናለሁ። ነገር ግን እኛ ተነክተን ነው፣ ጨለማችን በርቶ ነው፣ አድኖን ነው፣ ዋርካ ሆኖን ነው፣ ሰብስቦን ነው፣ ከዚህ ዓለም አድኖን ነው፣ ሰማያችን አስተካክሎ ነው፣ መጋረጃውን ቀዶ ነው። ኢየሱስ ያድናል። ወድሃለሁ። የሚሰው አሜን ይበል። ከልቤ ወድሃለሁ ኢየሱስ። እንደዚህ እያልኩ ኖራለሁ። ወድሃለሁ እልሃለሁ። ፕሮቶኮል የለም እዚህ ጋር። ይኸውልህ ሰርተፊኬቶችን ሰብስበ አስቀምጣቸው። በቃ በፍቅር ተንተክተክ፣ ጅን አጣምር። ምትሆነው ይጥፋ። እንደዚህ ዘማሪ ምትሆነው ይጥፋ። ምን ላርግ በለው። ኢየሱስ ያድናል። ወድሃለሁ። አንዳንዴ ይኸውልህ ማዕረግ ቢኖር፣ ክብር ቢኖር፣ ሹመት ቢኖር፣ ሀብት ቢኖር፣ የታወቅ ኤክስፐርት ብትሆን ወደ ኢየሱስ ስትመጣ እንደሱ አይደለም። በቃ አንተ እንደዛ አይደለም። በቃ ኢየሱስ ወድሃለሁ፣ ደጋግመ ወድሃለሁ፣ ጌታዬ ወድሃለሁ፣ ሞገሴ፣ ክብሬ ወድሃለሁ። አንተ ነህ ሰው ያደረከኝ። የኔ ቤት የተቀየረው አንተ እጅ ከገባው በኋላ ነው። ቤት የተፈወሰው አንተ ጋር ከመጣው በኋላ ነው። ግራ መጋባቴን ያነሳ ኢየሱስ እንወድሃለን፣ እንወድሃለን፣ እንወድሃለን። አቤቱ ጉልበቴ ሆይ እወድሃል። በነገራችን ላይ ጌታ ኢየሱስ ክርስቶስ በጣም ማረጋገጥ የሚፈልገው ዘላስት መውደድህን ቼክ ማድረግ ይፈልጋል። መጽሐፍ ቅዱስ እንደተናገረ ማለት በእኔም ቼክ ማድረግ ይፈልጋል። የዮና ልጅ ስምዖን ሆይ ትወደኛለህ? አንዴ ነው እንዴ? ኖ ሶስቴ። ቴንክ ዩ። ትወደኛለህ? እጁር መሆን ይፈልጋል። ትወደኛለህ ወይ? ትወደኛለህ ወይ? ሶስተኛ እንደውም ሲጠይቀው አዘነ። ይዳው እኔ እኮ ታውቃለህ ምን እንደምልህ። ታውቃለህ እንደምወድ። ጥያቄ እንዳትጠይቀኝ ጌታ ሆይ፣ እኔ ራሴ አውጃለሁ በአደባባይ እወድሃለሁ። የሚሰው አሜን ይበል። መጠየቅ አያስፈልገኝም። ለዚህ ነው ስምህን ደጋግሜ የማነሳው፣ በየጠዋቱ በየማታው የማነሳው። እወድሃለሁ የሚል ሰው ጮክ ብሎ አሜን ይበል። እግዚአብሔር ሰዎች ከልቤ መክራችኋለሁ። ውበታችን ክርስቶስ ነው። ውበታችን ክርስቶስ ነው። ከዚህ ውጭ ኮተት ነው። ፕሊዝ ልብን አይደግፍም፣ እልፍ አያደርግህም።
ይሄንን ጨለማ መሻገር ከፈለክ በፍቅሩ የተያዝ ይሄንን ዘመን አሸንፌ መውጣት ፈልጋለሁ ካልክ የተለየ የአምላክ ፍቅር በልብህ ይግባ። ጌታ ኢየሱስን በአደባባይ እወድሃለሁ በለው። ሃሌሉያ። ያኔ በፍቅሩ ትያዛለህ። ያኔ ጨለማን ሰብራል። ምክንያቱም ማስታወስ ነው። ጨለማይን የሰበር እሱ ነው። ይኸውልህ ውደደው ስልህ በነፃ አይደለም፣ አድርጎልሃል። ይኸውልህ አድኖሃል። በግራ መጋባት ግን ይኸውልህ ከኛ ግራ ተጋብቶን ምን እንደምናደርግ ማናቅ ሰዎች ነበር። ማንም ስላንተ ሞተ ማንም የለም። እምወደው በነፃ አይደለም፣ ሞቶልኛል፣ አድኖኛል። ስለኔ መላእክቶች አልሞቱም፣ ስለኔ ቅዱሳን አልሞተም፣ ስለኔ ማንም አልሞተም። በመስቀል ላይ የወጣ በጣር ያሸነፈኝ በፍቅር መንፈስ የወለደኝ ስሙ ኢየሱስ የሚባል ሃሌሉያ እሱ ነው ያዳነኝ። ወድሃለሁ የሚል ሰው አሜን ይበል። ደግሜ ወድሃለሁ የሚል ሰው አሜን ይበል። ኧረ ወድሃለሁ የሚል ሰው አሜን ይበል። ወድሃለሁ ጌታ ዳለው እንደዚህ ነው የምወድህ፣ እንደዚህ ነው የምወድህ። እንደዚህ እንድትል ያስፈልጋል። ቤት ገብተህ እልፍኝ ስትጸልይ ደጋግመህ ጥራው ኢየሱስን ወድሃለሁ በለው። ምክንያቱም ይሄ ሰው እንደዚህ ነው የሆነው። ይኸውልህ በቃ ግራ ቢገባው አንተ ሰንሰለቴን ሰበርካል፣ አስተካከልከኛል፣ ጣሌን አነሳሃል፣ እምባዬ ምናልካል አበስቃልና የሚያደርገው ቢጠፋው ነው። በቃ መቋጫው አቤቱ ጌታ ሆይ ምን እልሃለሁ ወድሃለሁ። ጭብጨባና አምጣለ ጌታ ለምን ወደው አምላክ ሃይ ሁለተኛ ምን ታውቃለህ? በዘመኔ ሁሉ እስቲ በዘመኔ ሁሉ በሉ አመልክሃለሁ። አሜን። በዘመኔ ሁሉ ምክንያቱም ቁጥር 2 ላይ በዘመኔ ሁሉ በመቼ ሁሉ በዘመኔ ሁሉ ስምህን ምን አደርጋለሁ እጠራለሁ። ቁጥር 17 ላይ ላንተ የምስጋና መስዋዕት ምን አደርጋለሁ ሰዋለሁ። መቼ? በዘመኔ ሁሉ አመልክሃለሁ የሚል ሰው አሜን ይበል። ለዚህ ነው እሱ ነው ያነሳ፣ እሱ ነው ሰው ያደረገክ፣ እሱ ነው ጣርህን ያነሳው፣ እሱ ነው ኢየሱስ የሚባለው ልብህን ይህን የድንጋይ ልብ አውጥቶ የሥጋ ልብ ያደረገልህ ጌታ ሙሽራው ኢየሱስ አመልክሃለሁ የሚል ሰው አሜን ይበል። ለዚህ ጊዜ አምልኮ ይውልህ በዘመን ሁሉ የምታደርገው ነው። በፊት ከቻልክ ተጫወት፣ እምትችለውን በሙሉ ተጠቅመ ተጫወት። በፊቱ መናቅ ነው ያሉም ካሉ አሁን ከተናኩት በላይ መናቅ ካስፈለገ እናቃለሁ። በአምላኬ ፊት እጫወታለሁ። ከርኝነት ቦታ ያወጣኝ መንግስት አድርጎ የሾመኝ አምላክ የሚባለው ጌታ አመልክሃለሁ የሚል ሰው አሜን ይበል። አንዳንድ ሰው ያምልኮ ታይፍ የለውም ነው። እንደዛ አይደለም ወዳጄ። ብቻ ውለታን አሰላስል። ያዳንህን ጌታ ተመልከተው። ከየት ማጥ ውስጥ እንዳወጣ ከንቃቃት ውስጥ እንዴት እንዳወጣ አስብ። ከዛ ማንም ገፋ ያስፈልግህም። ራስህ ታሸበሽባለህ። እስከየው ደግሞ የሆነ ቀን አይደለም ያንተ አምልኮ የሚያበቃው። በዘመኔ ሁሉ ይኸውልህ በኪዳን እየገባን በዘመኔ ሁሉ አመልክሃለሁ። ሃሌሉያ። አየህ ከ30 ዓመት በኋላ ከ30 ዓመት በፊት ነው እንግዲህ እኛ ጌታን በተሐድሶ ያገኘነው። እስካሁን ድረስ እንጫወታለን በፊቱ። ገና ደግሞ አምላክ እድሜ እስከሰጠን ድረስ እንጫወታለን በፊቱ። ለሱ ከበሮ ካለ ይመታ፣ ጽናጽን ካለ ይመታ፣ ሸኩራ ካለ ይነስነስ፣ ልልታ ካለ ይሰጠው፣ ጭብጨባ ካለ ይሰጠው። እንደ እግዚአብሔር ያለ ማንም የለም። አመልክሃለሁ ጌታ ሆይ፣ አመልክሃለሁ ጌታ ሆይ፣ አመልክሃለሁ። ለአምልኮ ልትለምን አይገባህም። አምልኮ ፕሮቶኮል የለውም። አምልኮ መንግስት ብትሆን የለውም። ሹመት ቢኖር የለውም። አምልኮ ፕሮቶኮል የለውም። ያዳነን ነው የምታስበው። የምትዘለው ለሱ ክብር ነው። የምታሸበሽበው ለሱ ክብር ነው። የሚሆነው ለአምላክ ክብር ነው። አቤቱ ጌታ ሆይ በመንፈስና በእውነት የምትመለክ የኛ ጌታ ደግሜ የሆነ ሲዝን ላይ ሲሳካልኝ አይደለም፣ በዘመኔ ሁሉ አመልክሃለሁ የሚል ሰው አሜን ይበል። አዎ በወጣትነት ዘለ ስታበቃ በጉልምስና ፌድ የሚያደርግ አይደለም። በሆነ ነገር ሲሳካል ያኔ ድምጽን ቶንን ቀይረ ነው፣ እንደሱ አይደለም። እስከ ሽምግልና የጊዜ በፊቱ ጫወታለሁ የሚል ሰው አሜን ይበል። አምልኮ ኢማኑኤል አምልኮ አይሰልች ፕሊዝ። አምልኮ ለሱ ነው። አምልኮ ላዳነህ ነው። ጣርህን ለወሰደ ነው። ሞትክን ለወሰደ ነው። ሲኦልክን ለሰበረ ነው። ሰንሰለትን ለቆረጠ ነው። ኢየሱስ ያድናል። ምን እንሆን? እሺ ታራ እኛ ምን እንመልስ ለሱ?
ቤተ ክርስቲያን የምትመልስ ለአምላክ ይሄውን ነው የምትሰጠው። በቃ በየማክሰኞ በየሐሙሱ በየእሁዱ እየመጣች መጮህ ነው ወድሃለሁ እያለች። ሌላ ምን ትሰጣለች? ሌላ ምን ትከፍለዋል? ሂሳብ አትተሳሰብ ከሱ ጋር። በቃ በፍቅር መያዝህን ብቻ እንዳበደ ሰው ወድሃለሁ ማለት ነው። ከቻልክ በፊቱ መጫወት ነው። እናምልክ ሲባል ከጥግ ጥግ ማለት ነው። በእግዚአብሔር ፊት ማምለክ ነው። ኪዳን መግባት ነው። በዘመኔ ሁሉ አንዳንድ ሰው ገብቷቸዋል። ትንሽ መልኩ ሲቀየር ብዙ ነገሩ አብሮ ይጠፋል። ይረሳል የትላንቱን ዘመን፣ የጨለማውን ዘመን፣ የጣሩን ዘመን፣ ያለቀሰበትን ዘመን ሰው ይረሳል። መብላት ሲጀምር፣ መረጋጋት ሲጀምር፣ ጥሩ ሀገር መኖር ሲጀምር፣ ግራጆች ማድረግ ሲጀምር፣ መደላለል ሲጀምር፣ ዙፋኑ ሲመቸው ይረሳል። ታው ግድ የለህም። ያ በብቸኝነት ወራት ያገኘ አቴንሽን ሰጥቶ ጠጋ ብሎ የሰማ ልትድን ትወዳለህ ብሎ ራሱ መጥቶ ያናገረ ስሙ ኢየሱስ የሚባል አረ ለዘላለም ስሙ ይባረክ። አይ 38 ዓመት ሙሉ እኮ ዮሐንስ ወንጌል ምዕራፍ 5 ያለ ሰውዬ እኮ ጸልዮ አይደለም ሄዳ ነው። ጸልዮ ጮሆኖ ሄዳ ነው አይደለም። ራሱ ኢየሱስ ብዙ ዘመን እንደዚህ እንደሆነ አውቆ ራሱ አጠገቡ ጠጋ ብሎ ልትድን ትወዳለህ ብሎ ኢንተርቪው አድርጎ ፈውሶ ያዳነው ሰው እኮ። አንዳንዴ እኮ እኛ ጥረን የተገኘን መስራት ኖ አስቡ የወለደን ስሙ ኢየሱስ የሚባል ጨለማችን የሰበረ አመልከዋለሁ የሚል ሰው አሜን ይበል። ስለዚህ አምልኮ ፕሊዝ በእግዚአብሔር ሰዎች ከልባችሁ አምልኩት። ግዴላችሁም እንዳይቆጫችሁ መዝለል ያቆማችሁ ጊዜ፣ ሽምግልና የደረሰባችሁ ጊዜ፣ ከዘራ ያዛችሁ ጊዜ ምን ነው በደንብ ባሸበሸብኩ ኖሮ እንዳትሉ በኋላ አሁኑን አድርገው በጌታ ፊት ተጫወት። የተኛ ቀን አቅም ያነሰ ቀን ደግሞ ተንከባለ መይለት ሞክረዋል። ይገባዋል እሱ የሚል ሰው አሜን ይበል። ይገባዋል። እንደዛ እኮ ነው ጌታ እንደምቦሳ በፊቱ ዘላለሁ። እኮ ዝማሬ እኮ ነውን ዝማሬ ምላችሁ እኮ ጌታ ተናግረዋል። ሕዝቤን ልቀቅ በምድረ በዳ ምን ይዘን ያገለግል ዘንድ ያመልክ ዘንድ። ይሄ እኮ ነው። ለምንድን ነው የተናጠቀ ጌታ፣ ባህርን የከፈለ ጌታ፣ ፈረሰኛውና ፈረሱን በባህር የጣለ እኮ ጌታ በምድረ በዳ እልልታ እንድታቀርብ ከበረው ይዘህ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እንድትል በቃ በፊቱ እንድታሸበሽብ ቤቴ በአምልኮ ይሞላ የሚል ሰው አሜን ይበል። እግዚአብሔር ቤታችሁን በአምልኮ ይሙላው። ከምር ይላችኋለሁ። እሺ ምን እናምጣ ለሱ? ምን እንክፈል ለአምላክ? ጣሬን ለወሰደ እምባዬን ላበሰ ኮተቴን ላነሳ ጌታ እሱ ነው። ክብርህ ነው። እኔ አሁን ትልቁ ፎከሴ ፕሊዝ ይሄ ካልነካ ምንም ነገር ሊነካ አይችልም። ይሄ ነው ክብርህ። ስለዚህ መዝሙረኛው በቃ ጭንቅ ቢለው በቃ ቆጠረ፣ ውለታውን ቆጠረና ጥያቄ ጠየቀ። ስላደረክልኝ ነገር በሙሉ ምን መልሳለሁ ካለ በኋላ እንዳልኳችሁ ምን አደርጋለሁ አለ። አንደኛውን ቃውዳለሁ፣ ሁለተኛ ምን አልኳችሁ በዘመኔ፣ ሶስተኛው መጨረሻው ግን በእውነት ዛሬ ቢጋባባችሁ ደስ ይለኛል። ሶስተኛው በቃ በፈቃዴ እንደ ባሪያ አገለግልሃለሁ። አሜን። እስካሁን አገልግላችኋለሁ። ከቀጥል ማገልገልህን የሚገባ ጌታ እጅ ወድቀሃል። እንኳን በጌታ እጅ ገባ። ደግሜ አገለግልሃለሁ የሚል ሰው አሜን ይባል። ምክንያቱም ቁጥር 16 ላይ በደንብ ስሙ። ቁጥር 16 ላይ ፊግራቲቭ በሆነ መንገድ ጭምር ነው ዘማሪው የሚናገረው። ቁጥር 16 አነባለሁ። አቤቱ እኔ ከእንግዲህ ምንክ ነኝ? ጮክ ብላችሁ ባሪያህ ነኝ። ደግሜ እላለሁ ምንክ ነኝ? ባሪያ ነኝ። ደግሜ አሁንም እላለሁ የሴት ባሪያህ ምንክ ነኝ? ልጅ ነኝ። ይኸውላችሁ ባጭር ቃል እኔ ባሪያህ ነኝ። አዎ እናቴ ፊግራቲቭ ነው በነገራችን ላይ እናቴ አገልግልሃለች አይደል? ባሪያ ሆና እከተላታለሁ። እኔም ቤተሰብ ያገለግልሃል፣ ዘሬ ያገለግልሃል። ኢየሱስ ያድናል። የሴት ባሪያ ልጅ ነኝ። ሲጀመር እኔ ራሴ ባሪያህ ነኝ። አገለግልሃለሁ፣ ባሪያህ ነኝ። እንደ ባሪያ ነው ማገለግል። ጌታ ሆይ ቀንበሬን ሰብረሃል የሚል ሰው አሜን ይበል። ቀንበሬን ሰብረሃል፣ ጣሬን አንስተሃል፣ ሰንሰለቴን ከኔ ቆርጠሃል። ጌታ ሆይ ባሪያህ ነኝ፣ አገለግልሃለሁ። ደግሜ እላለሁ አገለግልሃለሁ። ከዛ በኋላ እናቴ ባሪያ ሆና አገልግልሃለች አይደል? ጌታ ሆይ አዎ እከተላታለሁ። እሷ ስትሞት እኔም በእሷ እግር ተከትዬ አገለግልሃለሁ። ቤታችን ያገለግልሃል፣ ዘሬ ያገለግልሃል፣ ዘርማን ዘሬ ያገለግልሃል። ጂሰስ ሃሌሉያ።
አገልግሎት ጌታውን ላይ ቆምም ልጆቼ ይከተላሉ። ይኸውልህ የዘር ማንዘሬ ከዚህ በኋላ አምላክን እያገለገለ ይኖራል። ፕሮሚስ ኢየሱስ ያድናል። እንዲህ አንተ ማታገለግል ሰው ወገብን ማታሸነፍስ ሰው ወየውልክ ይደልህም ከወጣልህ በዚህ ይወጣልህ። በምን ይወጣልህ? ምን ይዘህ መጥተህ ይወጣልህ? እቱ አታርከፈክፍ። እንደዛ አታገኘው። መንፈስ ነው እሱ። አሁን የሚወጣልህ በምንድን ነው? አገልግል። ባሪያ ሁሉ ለሱ አገለግልሃለሁ፣ አገለግልሃለሁ፣ አገለግልሃለሁ። ቤቴ ያገለግልሃል የሚል ሰው አሜን ይበል። አረ ሃሌሉያ። ደከመኝ እንዳትል አንተ ነብይ። አረ ድጋሜ ያገለግልሃለሁ። ድጋሜ ወገቤን አስሬ እንደ ባሪያ ታጥቄ ጌታ ኢየሱስ አገለግልሃለሁ የሚል ሰው አሜን ይበል። ደከመኝ እንዳትል አንተ፣ ደከመኝ እንዳትል፣ እንዳይሰለችም አገልግል። ከወጣልህ ነው። እሱም እኮ ከወጣልህ ነው። በምን ይወጣልሃል? በምን ሊወጣልህ ይችላል? የእግዚአብሔር ሰዎች እኔ በምን ሊወጣልኝ ይችላል? ወደሃለሁ አልኩት ጠዋት ማታ አሞካሸውት። ግጥም ባልችልም አልፎ አልፎ ገጥም ያነበብኩለት። ወደሃለሁ አልኩት የቻልኩትን። በቃ ፕሮሚስ አደረኩ። አመልካለሁ አልኩ። ያቅሜን አሸበሸብኩ በፊቱ ለማገልገል። እንደዛም ሆኖ አይወጣልህም። አንተ ቀንበርህን የሰበረ እሱ ነው። ሰው ያደረገ እሱ ነው። ጉድጓድን የማሰ እሱ ነው። ሲኦልን የሰበረ ኢየሱስ ነው። ቤት ያዘጋጀልህ እሱ ነው። አባት የሆነ እሱ ነው። ኢየሱስ ያድናል። የእግዚአብሔር ሰዎች ክራይስት ጌታ ኢየሱስ ማለት ፕሊዝ ሶ ዩኒክ ነው። ዩኒክ ነው። ዝም ብለን እሱ በጣም ይለያል። እሱ ኢትዮጵያ በኢየሱስ ትወረሳለች። እኛ ውስጥ የገባው ፍቅር በመላው ዓለም ይሄ ጌታ ይንገስ የሚል ሰው አሜን ይበል። ያሳዝኑኛል ኢየሱስን የሚገፉ ሰዎች፣ አቴንሽን የማይሰጡ ሰዎች፣ በአማልክት ፍቅር የተነደፉ ሰዎች፣ ቤታቸው በሙሉ በአማልክት የተወረሱ ሰዎች ያሳዝኑኛል። ይሄ ፍቅር ይግባባቸው። አሜን። ኢየሱስ ጌታ ያዳነን፣ ጣራችን ላይ መጣ፣ አቴንሽን የሰጠን እሱ ነው። የተንከባከበን እኮ እኔ አሁን ለዚህ ነው እኔ ክርስቶስ ኢየሱስ ሲባል ፕሊዝ እሱ ነው። ለዚህ ነው ሮቦት ላደረገን አምላክ ክብር ለሱ ይሁን። ሃሌሉያ። የእግዚአብሔር ሰዎች ከምሬ እላችኋለሁ፣ ዘማሪው በቃ ባሪያክ ነኝ ይል ደግሞ ባሪያ ነኝ ብሎ ደግሞ አልጠገበም። ደገመ ባሪያክ ነኝ። አሁንም አልጠገበም። የሴት ልጅ ባሪያ ነኝ፣ በፈቃድ ባሪያ አገለግልሃለሁ። ይኸውልህ እናቴ ስታገለግልኝ ኖረችው፣ እኔም ተከትዬ ነው ማገለግል። ጌታ ሆይ አንተ ነህ ሰው ያደረክን ነው የሚለው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሰዎች ከምሬ እላችኋለሁ፣ እንግዲህ ይህ ሁሉ ውለታ ያልተዋለለት ሰው እዚህ ቤት የለም። ተናገሩ ቢባል ይሄ ማይክ ቢሰጣችሁ ከኔ በላይ በጣም ኤሎት የምትናገሩት ነገር አላችሁ። ሸለቋችሁን የሞላ እሱ ነው። ደጀን የሆናችሁ እሱ ነው። ስትጠሩት የሰማችሁ ብቸኛ እሱ ነው። ብቸኛ ጌታ፣ ፈጥኖ የደረሰ ሰው አድርጎ አስተካክሎ ያቆመ፣ ሁለተኛ አይደለም ሺህ ዕድል የሰጠ፣ ብዙ ዕድል አባክነን በሺኛው የጠራን አምላክ፣ እያባበለ ነፍሳችንን በሰረገላ ያስቀመጠ ስሙ ኢየሱስ የሚባል ወዳለሁ የሚል አሜን ይበል። አመልካለሁ የሚል አሜን ይበል። አገለግልሃለሁ የሚል አሜን ይበል። ዋንስ አጌን እንኳን አደረሳችሁ።